ያገባሽው ማለት ነው? ዋው ከ17 ዓመት of course በ37 ዓመትሽ ማለት ነው። አንድ ዓመትሽ ካገባሽ ያገባሽው መምህርሽን ነው? የቀረበው መምህርሽን ነው? የኮሌጅ መምህሬ። የኮሌጅ ነው እንዴ? ኮሌጅ ተማርሽ? እስቲ እንዴት ነው ከመምህር ጋር ተገናኘን? ያኔ 19 ዓመቴ ነበረ፣ እሱ 37 ዓመቱ ነበር ስንተዋወቅ። መምህሬ ነበር። ጓደኞቼ በጣም ነበር የሚናደዱብኝ። ማለት እኛ ኩዮችሽ እያለን የምን አስተማሪ ላይ ወደድኩት ምናምን ማለት ነው አርሽ ከጨይ ምናምን። ከዛ ግን እሱም ከኛ ጋር ብዙ ይቀራረባል። ሻይ ቡና እንላለን። ትምህርት የሚያስተማረን ቱ ጋይዲንግ ነበር የምንማረውና ሞር ኮሙኒኬሽን ስለሚፈልግ በግልም እናወራለን አንድ ላይ። በቃ አብረህን ሻይ ጠጣ ምናምን እንለው ነበረ። ከሌሎቹ መምህሮች እሱ ቀለል ይለናል። I think በዛ ምክንያት ነው የተቀራረብነው። ብዙ ማውራት ጀመርን ምናምንና ከዛ ተቀራረብን። ፈተና ላይ ወረቀት ላይ ምናምን እየጻፍኩ መስጠት ጀመርኩ ማለት ነው። ምን እያልሽ? ፈተናው ቀላል ነበር። ቴንኪው ላለው። ከዛ ደግሞ ቀንህ መልካም ይሁን ላለው ማለት ነገር ምን ወደሽ ነው ዝም ብለሽ ነው? ወድጆ ነበር ያኔማ። ድፍረቱን ኪታ መጣሽ እንዳትለኝ። I think ይሄ ነፃ የምንሆንበት ጊዜ አለ አይደለ? ቤት ውስጥ በጣም በቁጥጥር አድገህ ከዛ ኮሌጅ ላይ ሆነ ነፃነት ይሰማናል። I think እሱ ነው ደፋር ያረገኝ እና መጻፍም ስለምወድ ግጥም እና መጻፍ ስለምወድ ያችን ታለንቲን ተጠቅሜ ኮሌጅ ያልሽኩ ሰው ልሻለክ? አይ አልወለድሽም። ኦኬ ኤክሳሱ ጃክ ነው እንደ መምህርሽ ነው ደርሽው? አዎ ድሮ እኮ ነው ከሱ ጋር የምንተዋወቀው። 19 ዓመቴ ነበረ። ከዛ በኋላ ከሱ ጋር ተለያይተን፣ ምክንያቱም ልጅ ነኝ፣ አስቸጋሪ ነኝ። አንዴ ስልክ አላነሳም፣ አንዴ ጓደኛ በዛለው ምናምንና እደጊ ምናምን ብሎ ተወኝ ማለት ነው። አንቺ በመሃል ከዚህኛው ልጅ ጋር አይሽ ነች ልጅ ተወለደች? አዎ ተወለደች። ከዛ እሷም ልጅ ሆና እንደዋወል ነበር። ሃይ ሰላም ነው ወይ ምናምን እንባባል ነበር። ከዛ ለረጅም አመታት ተጠፋፋን ማለት ነው። አሁን ሶሻል ሚዲያ ላይ መስራት ከጀመርኩ በኋላ ነው እሱም ማየት ሲጀምር አንድ ሁለት ቦታ ስለሱ አውርቻለሁ ኢንተርቪው ላይ። ከዛ ደወለልኝ ማለት ነው። እስካሁን አላገባሽም? አንተስ? እኔም አላገባውም። በቃ ለምን አንገባ? እሺ ከዛ በቃ ማውራት ጀመርን። 3 ወር አልሞላንም ማለት እናወራ። ታቂ ነበር ያንዳራ ነገር ታቂያለሽ? እሺ ታቃለች። ከዛ በ16 ዓመት ከ16 ዓመት በኋላ ተጋባችሁ? አዎ ተጋባን ማለት ነው። እሺ የሰርጉ ፎቶግራፍ እንዴው? እሺ ያው እንግዲህ እሱ መምህር ስለሆነ ተለቅ ይላል። ትልቅ ነው። በስንት ዓመት ነው ይበልጥሽ? በ17 ዓመት ወይ 18 ዓመት ይበልጠኛል። ብዙ አራቻ ጋብቻ የሚባል አይደለም። ብዙ አይደለም። አይሆነው ግን እኔ ድሮም ጓደኛም ሲይዝ ታላቆቼ ሲሆኑ ደስ ይለኛል። አዎ ትልቅ ሰው ደስ ይለኛል ማለት ማቹር ያረገ ሰው ንግግሩ ደስ የሚል የሆነ በቃ እንደሱ ደስ ይለኛል። እህቶቼ እንደው የሚቀልዱብኝ ነበር። ሽበት ምናምን ጣልጣል ያረገበት ሰው ሲያዩ ጓደኛ ሊሆን ይችላል እንጥበብሽ። አዎ ወንድ። ስለዚህ ጓደኞችሽም ተለቅ ያሉ ነበሩ? ተለቅ ያሉ ናቸው። አዎ ለነገሩ ተለቅ ብለሽ ስላገባሽ አንቺ ያን ያህል የእድሜ ልዩነቱ ብዙ አይደለም። አርሊ ቢሆን ነበር ችግሩ። አዎ በጣም ልጅ ሆኜ ቢሆን ኦፍ ኮርስ። አሁን ግን ማቹር አድርገሻል። ልዩነታችሁ ብዙ ይሰፋል። ብዙ አይደለም። አዎ ስለዚህ ከኢና ጋር የተነሳችው ፎቶግራፍ ደግሞ አብረው አለዘ። ፎቶ ስንነሳ አብረን በጣም ደስ ይላልሽ። ስለዚህ ሻማ ያዝ ነበረች ነው ወይስ ሚዜ? ኢና ሚዜ ነበረች? ፎቶ ኮል ኤቭሪቲንግ ነበረች እሷ።